ብዙ ሰዎች አውዙ ቢላህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ከመጽሐፍ ቅዱስ ኮርጀዋል የሚሉትን በተመለከተ አንድ የምንስማማበት ነጥብ አለ። በመጽሐፍ ቅዱስና በቁርአን መካከል ተመሳሳይነት እንዳለ እንስማማለን። ይህ ግን ቁርአን ከመጽሐፍ ቅዱስ የተኮረጀ ነው ማለት አይደለም። ይህ የሆነው ምናልባትም ሁለቱም የጋራ ከሆነ ምንጭ ስለተገኙ ይሆናል። የሁለቱም መለኮታዊ ራእዮች ምንጭ ደግሞ ኃያሉ አምላክ እንደሆነ እናውቃለን። ይህን በምሳሌ ላስረዳ። ተማሪ ሀ የተባለ ተማሪ የሆነ ጽሑፍ ከሳይንስ ቴክስት ቢገለብጥ፣ ተማሪ ለ ደግሞ ከዚህ ተማሪ ሀ ቢገለብጥ ተማሪ ለ ከተማሪ ሀ ኮርጇል ለማለት አንችልም። ሁለቱም ከአንድ አይነት ኦሪጂናል ምንጭ ከሳይንስ መማሪያ መጽሐፍ ነውና። ልክ እንደዚያው ሁሉ የሁሉም ሃይማኖታዊ ቅዱሳን መዛግብት ምንጭ አንድ ወጥ ምንጭ የሆነው ኃያሉ አምላክ ነው። ሌላው ነጥብ አንድ ሰው ከሌላ ሰው የሆነ ነገር ቢኮርጅ ይህን ከእገሌ ነው የኮረጅኩት ብሎ የተኮራጁን ስም አይጽፍም። ቁርአን ግን ለነቢዩ ኢሳ ኢየሱስ አለይሂ ሰላም ተገቢውን ከበሬታ ሰጥቷል። ነብዩ የዚህ አይነት ከበሬታ የሚሰጡበት ምን ምክንያት ይኖራቸዋል? ነብዩ ሰለላሁ ዐለይሂ ወሰለም ከመጽሐፍ ቅዱስ ቢኮርጁ ድርጊታቸውን ይክዳሉ እንጂ አያሞግሱም። ብትኮርጅ ይህ ጎረቤቴ በጣም ጥሩ ሰው ነው፣ አጠገቤ የሚቀመጠው ተማሪ በሳይንስ በጣም ጎበዝ ነው እያል በኮረጅከው ነገር ላይ አትጠቅስም። ነብዩ ሰለላሁ ዐለይሂ ወሰለም ከመጽሐፍ ቅዱስ በቀዱ ኖሮ ለኢየሱስ ለሙሴና ለሌሎችም ነቢያትም ሰላም በእነርሱ ላይ ይሁንና በቁርአን የተጠቀሰው አይነት ከበሬታ የሚያቀርቡበት ምን ምክንያት ይኖራቸዋል? በሁለቱ መካከል ቋሚና ተመሳሳይ ነጥቦች ስላሉ ብቻ ነብዩ ቁርአንን ከመጽሐፍ ቅዱስ ቀድተዋል ከተባለ አላህ ያድርገውና ኢየሱስም አዲስ ኪዳንን የገለበጡት ከብሉይ ኪዳን ሊሆን ነው። ምክንያቱም በሁለቱ ኪዳኖች መካከል ተመሳሳይነት ያላቸው አያሌ ጉዳዮች አሉና። እኛ እስከምናውቀው ይህ ግን አይደለም። የሁሉም ምንጭ አንድ የሆነው ኃያሉ አምላክ ብቻ ስለሆነ ሊመሳሰሉ ችለዋል። በኢስላም ዕውቅና የተሰጣቸው 4 የተገለጡ መለኮታዊ ራእዮች አሉ። ተውራት፣ ዘቡር፣ እንጂልና ቁርአን። ተውራት ለነቢዩ ሙሳ አለይሂ ሰላም የተሰጠ ወህይ ወይም ራእይ ነው። ዘቡር ለነቢዩ ዳውድ የተሰጠ ራእይ ነው። እንጂል ለነቢዩ ኢየሱስ ሰላም በሱ ላይ ይሁን የተሰጠ ራእይ ነው። ቁርአን የመጨረሻና መደምደሚያ ነቢይ ለሆኑት የአላህ መልእክተኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠ ራእይ ነው። ምንም እንኳን ከቁርአን በፊት የተገለጡ ቅዱሳን መጻሕፍት እንደነበሩ ያልተጠበቁና ያልተላለፉ ቢሆንም ብዙዎቹ ቢመሰቃቀሉም ከእነዚያ በቅዱሳን መጻሕፍት ይዘቶች ከቁርአን ጋር ተመሳሳይነት ያላቸው ነገሮች የሉም ማለት አይቻልም። ከአሁኑ ይዘታቸው የትኛው ትክክል እንደሆነ ለማረጋገጥ የሚፈልግ ካለ ግን እነዚህን ቅዱሳን መጻሕፍት የያዙትን እውነትና ውሸት አብጠርጥሮ ከሚያስቀምጠው ፉርቃን ማለትም ከላቀው ቁርአን ጋር ማመሳከር አለበት። ከቁርአን ጋር የሚዛመድ የሌላ ቅዱስ መጽሐፍ አካል የሆነ መልእክት ይዘት ካለ ያ ከአምላክ ስለመሆኑ ያለምንም ማንገራገር እንቀበላለን። ቁርአንም ሆነ ማንኛውም መጽሐፍ ቅዱስን የማናውቅ ወይንም ለመረዳት ዕውቀት የሌለን ብዙ ሰዎች ልንኖር እንችላለን። አንዳንዴ አድርገን ነው ልዩነታቸውንም ሆነ የሚያመሳስላቸውን ነገሮች ማወቅ ይቻለናል። እንዴት አድርገን ነው ልዩነታቸውንም ሆነ የሚያመሳስላቸውን ነገሮች ማወቅ ይቻለናል ለምትሉም ሆነ የትኛው ነው ማን ከማን ኮረጀ የሚለውን ለማወቅ እንዲሁ የሚያደናግረን መፍትሄ አለ። ለዚህ ምርጥ መፍትሄና መፈተኛ የሚሆነው በሳይንስ መለኪያ ሁለቱንም መመዘን። እነዚህን ሁለቱን ቅዱሳን መጻሕፍት ሳይንስ ሚዛን ላይ ስናስቀምጣቸው የጠመኔና የአይቤ ያህል የሚራራቅ ልዩነታቸውን በቀላሉ ለመገንዘብ እንችላለን። ዝም ብለን በጥራዝ ነጠቅ ስናነባቸው ግን ሁለቱንም ተመሳሳይ አድርገን የመሸወድ አደጋ የሰፋ ይሆናል። ጥናት በማድረግ ሁለቱንም በመመርመርና በማጥናት ብቻ ነው አይቤውን
ከጠመኔው ልንለየው የምንችለው? መጽሐፍ ቅዱስን ስናነብ ከመጽሐፍ ቅዱስ የመጀመሪያው መጽሐፍ ኦሪት ዘፍጥረት ምዕራፍ 1 ኃያሉ አምላክ መሬትና ሰማይን በ6 ቀናት ፈጠረ የሚል እናገኛለን። 6ቱ ቀናት እንግዲህ እያንዳንዳቸው የ24 ሰዓታት ርዝመት ያላቸው 6 ቀናት ናቸው። ቁርአን ኃያሉ አምላክ ሰማይንና ምድርን በ6 አያም ወይም ቀናት ፈጠረ ይላል። በአረብኛ አያም የየውም ብዙ ቁጥር ስያሜ ሲሆን አንደኛው የውም ፍቺ 24 ሰዓታት የሚይዝ አንድ ቀን ሲሆን ሌላኛው የቃሉ የአረብኛ ትርጉም ረጅም ዘመን ወይም በእንግሊዝኛው ኤፖክ የሚል ፍቺ አለው። የዘመናችን ሳይንቲስቶችም ፍጥረተ ዓለማችን የተፈጠረው በቢሊዮኖች ዓመታት ሂደት እንደሆነ ደርሰውበታል። ስለዚህ በመጽሐፍ ቅዱስ የተጠቀሰው ፍጥረተ ዓለሙ በ6 ባለ 24 ሰዓታት ቀናት ተፈጠረ የሚለው አስተምህሮ ግልጽ ስህተት ከመሆን ሌላ ምን ሊሆን ይችላል? ሳይንቲስቶች ግን በቁርአን ላይ ምንም አይነት ተቃውሞ አላቀረቡም። ቁርአን አላህ ሰማይንና ምድርን በ6 አያም ፈጠረ ሲል በ6 ረጃጅም ዘመናት ፈጠረ በማለቱ ሳይንሳዊው ግንዛቤ ከቁርአን ጋር ገጥሟል። ቁርአን እነዚህ ቀናት ባለ 24 ሰዓት ስለመሆናቸው አልተናገረም። እንዲሁም በመጽሐፍ ቅዱስ በዚሁ ኦሪት ዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 3 እስከ 5 አምላክ ቀንና ሌሊትን ፈጠረ ይላል። ብርሃንን የፈጠረው በመጀመሪያው ቀን ነበር። በዚሁ ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 እስከ 19 ውስጥ ዳግም የብርሃን ምንጮች የሆኑት ከዋክብትና ፀሐይ ጭምር የተፈጠሩት በአራተኛው ቀን እንደነበረ ይነግረናል። እንግዲህ ይግረማችሁ፣ ከፀሐይና ከዋክብት የሚገኘው ብርሃን በመጀመሪያ ቀን ተፈጥሮ የብርሃን ምንጭ የሆኑ ነገሮች በአራተኛው ቀን ተፈጠሩ ሲለን ስለ ሰማይና ምድር አፈጣጠር እንዲሁ የሚናገረው ቁርአን ግን የዚህ አይነት የተዛባ ቅደም ተከተል አያቀርብም። ሌላም አለ። በዚሁ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 19 ውስጥ ፀሐይና ጨረቃ ደግሞ በአራተኛው ቀን መፈጠራቸው ተጠቅሷል። ከሳይንስ ዕውቀት እንደምንረዳው መሬትና ጨረቃ የዋናው እናት አካል የፀሐይ አጫፋሪዎች ናቸው። በመሆኑም መሬት ከዋናው አካል ከፀሐይ ቀድማ በ3ኛው ቀን ተፈጠረች የሚለው አስተምህሮት ኢሳይንሳዊ ይሆናል። ቁርአን ስለ ፍጥረተ ዓለም፣ ስለ ፀሐይ፣ መሬት፣ ጨረቃ ወዘተ አፈጣጠር በተመለከተ በአንድ ላይ መፈጠራቸውን ይገልጻል። እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ከመጽሐፍ ቅዱስ ወስደው የአፈጣጠር ቅደም ተከተላቸውን ሲቀይሩ እንግዲህ አስቡት። ቁርአን ሁለቱም የተፈጠሩት በአንድ ላይ ነው በሚል አገላለጽ አጠቃሎታል። በመጽሐፍ ቅዱስ ሌላ ኢሳይንሳዊ ክስተትም ተቀምጧል። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 9 እስከ 13 አምላክ በ3ኛ ቀን ሳርን ቡቃያንና ዛፍን መፍጠሩን ይነግረናል። ወረድ ብሎ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 19ኛው ቁጥር ፀሐይ በአራተኛው ቀን መፈጠሯን ይጠቅሳል። በሳይንስ ይህ ተቀባይነት ያለው ጉዳይ አይደለም። ምክንያቱም ተክሎች ያለ ፀሐይ ብርሃን በህይወት ሊቆዩ እንደማይችሉ ይታወቃልና። በሳይንሳዊ እይታ ይህ ሙሉ በሙሉ ውድቅ የሆነ አስተሳሰብ ነው። በተጨማሪም በዚሁ ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 አምላክ ሁለት ታላላቆች ብርሃንን ማድረጉ ተጽፏል። ትልቁ ብርሃን ፀሐይ በቀን እንዲሰለጥን፣ ትንሹም ብርሃን ጨረቃ በሌሊት እንዲሰለጥን ተብሎ ቁርአን ፀሐይ የራሷ ብርሃን እንዳላትና የጨረቃም ብርሃን የራሷ የፀሐይ መሆኑን ይናገራል። በመጽሐፍ ቅዱስ አገላለጽ ፀሐይም ሆነ ጨረቃ የየራሳቸው ብርሃን እንዳላቸው ነው። ቁርአን በሱረቱል ፉርቃን ምዕራፍ 25 አንቀጽ 61 የጨረቃ ብርሃን የራሷ ሳይሆን ከፀሐይ ተቀብላ የምታንጸባርቀው መሆኑን ነግሮናል። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ነገሮች ከመጽሐፍ ቅዱስ ወስደው ደርዘውና ደልዘው እርማት ሲያደርጉ ነበር ብለን ለማሰብ አይሰቀጥጠንም? የጨረቃ ብርሃን የራሷ አይደለም፣
የሚንጸባረቅ ብርሃን ነው ይያሉ። አምላክ ብቻ ነበር ይህን ያውቅ የነበረው፣ ሳይንቲስቶችም ገና ስላልደረሱበት። የንግግሬ ርዕስ ይህ በሆነ ኖሮ የምሰጣችሁ በርካታ ተጨባጭ ምሳሌዎችና ማስረጃዎች ይኖሩ ነበር። ቁርአንና መጽሐፍ ቅዱስ በሳይንስ እይታ በሚል ርዕስ ከዶክተር ዊሊያም ካምቤል ጋር ባደረኩት ክርክርና ውይይት ወቅት እነዚህንና ሌሎችንም በመጽሐፍ ቅዱስ ውስጥ የሚገኙ በርካታ ኢሳይንሳዊ ጉዳዮችን በዝርዝር አቅርቤያለሁ። ሁሉን ለመዳሰስ አሁን ጊዜው ስለማይበቃኝ ወደዚያ አልገባም። እነዚህም በቁርአን ያልተጠቀሱ ኢሳይንሳዊ ነጥቦች በብዛት በመጽሐፍ ቅዱስ ውስጥ እንደሚገኙ ግን ተረጋግጧል። ለምሳሌ በመጽሐፍ ቅዱስ አስተምህሮት አደም አለይሂ ሰላም የተፈጠሩት ከዛሬ 5800 ዓመታት አካባቢ እንደሆነ ነው። ሳይንስ ደግሞ የሰው ልጆች ምድር ላይ የተገኙት ከሚሊዮኖች ዓመታት በፊት ጀምሮ እንደሆነ ይናገራል። ቁርአን ስለ አደም አለይሂ ሰላም ቢናገርም መቼ እንደተፈጠሩና እንደኖሩ ቀን አይጠቅስም። መጽሐፍ ቅዱስ 8 ስለ ኖህና ህዝቡ ሲያወራ መላው ዓለም በውሃ ተውጣ ነበር ይላል። ኖህ የኖሩት በግምት በ21ኛውና 22ኛው ዓመተ ዓለም አካባቢ ነበር። ቁርአንም ስለ ኖህ አለይሂ ሰላም የሚናገረው አለው። የኖሩበትን ዘመን በተመለከተ ያለው የለም። ስለ ኖህና በሳቸው ዘመን የተከሰተውን ጎርፍ ሲጠቅስ ግን ጎርፍ ያከበበው መላውን ዓለም ሳይሆን የኖህ አለይሂ ሰላም ህዝቦች ያሉበትን ቦታ ብቻ እንደሆነ ለይቶ ይነግረናል። ዛሬ አርኪኦሎጂያዊ ጥናቶች 11ኛው የግብጽ ስርወ መንግስት እንዲሁም በባቢሎን 3ኛው ስርወ መንግስት ሳያቋርጡ ከ21ኛው ምዕተ ዓመት ጀምረው እንደነበሩ አረጋግጠዋል። ስለዚህ አርኪኦሎጂካዊ ጥናቶች በሚያቀርቡት ማስረጃ በመጽሐፍ ቅዱስ ውስጥ የተጠቀሱ ነገሮች ስህተትና የማይመስሉ ነገሮች መሆናቸውን አረጋግጠዋል። ጊዜያችን አይፈቅድም እንጂ የሚገርሙ 100 የሚሆኑ የዚህ አይነት ምሳሌዎችን መጥቀስ ይቻላል። በእርግጠኝነት መናገር የሚቻለው ግን ይህ ቁርአን ከመጽሐፍ ቅዱስ ያልተቀዳ መሆኑን ነው። ቁርአን በማንም ሰው የተቀነባበረ ወይም የተደረሰም አይደለም። አላህ በቁርአኑ በሱረቱ ሰጅዳ ምዕራፍ 32 አንቀጽ 1 እና 2 የመጽሐፉ መውረድ ጥርጥር የለበትም ከዓለማት ጌታ ነው፣ ይልቁንም ቀጠፈው ይላሉን? አይደለም፣ እርሱ ከጌታህ ዘንድ የሆነ እውነት ነው። በርሱ ከአንተ በፊት ከአስፈራሪ ነቢይ ያልመጣባቸውን ህዝቦች ልታስፈራራበት ያወረደልህ ነው። እነርሱ ሊመሩ ይከጀላልና ይላል። ስለዚህ በእርግጥም ያለምንም ጥርጥር ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን አለመጻፋቸውን ከሌላ የትኛውም አይነት ምንጭ አለመቅዳታቸውን መናገር እንችላለን። በሌላ በኩል የተከበረው ቁርአን እንደ ሌሎች ሃይማኖታዊ ቅዱስ መጻሕፍት በተለየ መልኩ ወይንም በሰብአዊ ፍጡራን እንደተጻፉ የታሪክ መጽሐፍ በአንድ ቀን ድሮ ተኩላና የወይን ዘለላ ነበሩ፣ በአንድ ወቅት በግና ተኩላ ነበሩ ወዘተ የሚል የተረት ጸሐፊዎች ያተራረክ ስልት የለውም። በመጀመሪያም ቃል ነበር፣ ቃሉም እግዚአብሔር ዘንድ ነበር ወዘተ። እያንዳንዱ የተረት መጽሐፍ የተወሰነ መነሻ መደምደሚያና ቅደም ተከተል አለው። ቁርአን ግን ከዚህ የተለየ ነው። ከቁርአን መጀመሪያ የተገለጠው አንቀጽ እቅራ የቁርአን መነሻ ምዕራፍ አልተደረገም። የ96ኛው ምዕራፍ ሱረቱል አለቅ አንደኛ አንቀጽ እንጂ። ቁርአን በታሪክ ቅደም ተከተልና ፍሰት አይተርክም። ስለዚህም ከአደም አለይሂ ሰላም ጀምሮ ከዚያ ወደ ኑህ፣ ከዚያ ሙሳ፣ ከዚያም ወደ ኢሳ ሰላም በእነሱ ላይ ይሁንና ከዚያም ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በማለት ትረካውን የሚቀጥል አይደለም። የራሱ የሆነ ልዩ ቅደም ተከተል አለው። እንደ ሰው አእምሮ አይደለም የሚሰራው፣ ምክንያቱም ደራሲው ሰው አይደለምና። ከዚህም ሌላ አታውቁትም እያለ የሚፈታተኑ ነገሮችን ያስቀምጣል ቁርአን።
እነዚህም ለምሳሌ በሱረቱል ሁድ ምዕራፍ 11 አንቀጽ 49 እንዲህ የሚል ተጠቅሷል። ይህቺ ከሩቅ ወሬዎች ናት፣ ወደ አንተ እናወርዳታለን፣ አንተም ህዝቦችህም ከዚህ በፊት የምታውቋት አልነበራችሁም ይላል። እዚህ ጋር ቁርአን ለነብዩ ሰለላሁ ዐለይሂ ወሰለም መረጃ እየሰጠም አንተም ሆንክ ህዝቦችህ ይህን አታውቁትም እያለ አለማውቃቸውን እየነገራቸው ነው። በሱረቱል ዩሱፍ ምዕራፍ 12 እኔም ሆንኩ እናንተ አታውቁም በላቸው ይላል። ቁርአን በአረቢያ ሲወርድ ነብዩ እኔም ሆንኩ እናንተ አታውቁም ሲሉ አረቦቹ ተነስተው እኔ አረብ ነኝ፣ እኔ ለዚህ ምላሽ መስጠት እችላለሁ፣ እኔ አላውቅም በል እንጂ እናንተ አታውቁም አትበለን፣ እኛ ይህን ከዚህ በፊት እናውቀው ነበር ማለትን ማን በከለከላቸው ነበር? ቁርአን ብዙ ዘመናት ያለፋቸውን ጉዳዮች ለምሳሌ ስለ ዙልቀርነይን፣ የዋሻዎቹ ሰዎች ወዘተ ሌሎች ታሪኮችንና ክስተቶችንም እያነሳ እናንተ አታውቁትም ይላል። ታዲያ የትኛው የሰው ልጅ ነው ይህን መጽሐፍ ጽፎ ሲያበቃ ለህዝብ እናንተ ከዚህ በፊት ይህን አታውቁትም ብሎ የመናገር ዕውቀታዊ ድፍረት የሚኖረው? በተለይ የታሪክም ሆነ የዘመናዊ ዕውቀት ያልነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ይህ የሚመሰክረው ቁርአን ምንም አይነት ሰብአዊ ምንጭ እንደሌለው ነው። ከዚህም ሌላ አንዳንድ ሰዎች አሉ ቁርአን ማጭበርበሪያ ነው የሚሉ። የማጭበርበሪያ ነገር ምንጩና ማስረጃው ምንድነው ስንላቸው የሚሉት የላቸውም። ከቁርአን ውስጥ አንዲት ማጭበርበር ያለበት ነጥብ ማውጣት ትችላላችሁ ስንላቸው ምላሽ የላቸውም። በአመክንዮአዊ መንገድ ማስረጃ ሊያቀርቡበት የማይችሉትን ነገር ታዲያ እንዴት ውሸት ነው ሊሉ ይችላሉ? አንዳንድ ሰዎች አሉ ሐሰት የሆነ ነገር ይናገሩና ራሳቸውን የሚያሞኙ። ለምሳሌ አንድ ሰው ከመሬት ተነስቶ እገሌ ጠላቴ ነው ብሎ ሊያስብ ይችላል። ምንም አይነት ማስረጃም ሆነ ምክንያት የለውም። እንዲሁ ብቻ ያ ሰው ጠላቱ እንደሆነ ያስባል። እገሌ ጠላቴ ነው ብሎ ያመነው ሙሉ በሙሉ በሐሰት ላይ ተመስርቶ ነው። ይህ ሰው ጠላቴ ነው ብሎ የፈረጀው ሰው ላይ በጠላትነት አኳኋን መንቀሳቀስ ሲጀምር ያ በጠላትነት የተፈረጀው ሰው ነውና የመበቀል እንቅስቃሴ ይጀምራል። በዚህ ጊዜ የመጀመሪያው ሰው ይኸው ብያችሁ አልነበረም ይህ ሰው ጠላቴ ነው፣ ተመልከቱ አሁን እኔን ሊያጠፋ እየተንቀሳቀሰ ነው ማለት ይጀምራል። ስለዚህ አንድ ሰው ራሱ በፈጠረው ውሸት የሆነ ሳቦትና አመለካከት ራሱን አሳምኖ ራሱን እያሞኘ ሌላውንም ሊጎዳ የሚንቀሳቀስበት ሁኔታ እንዳለ እስልምናን የሚነቅፉ ቡድኖችም እያደረጉ ያሉት ይህንኑ ነው። ራሳቸውን ስህተት በሆነ አመለካከት ያሳምናሉ። የፈጠሩትን የተዛባ አመለካከት ሙጥኝ ብለው ይንቀሳቀሳሉ። ቁርአን በምክንያታዊነት ያምናል። ስለዚሁ የሚያወሩ በርካታ አንቀጾች በቁርአን ውስጥ መተንተን መመርመር እንደሚቻል ከሚጋብዙ ከነዚህ አይነት አንቀጾች አንዱ በሱረቱል ኢብራሂም ምዕራፍ 14 አንቀጽ 52 ላይ ያለው ነው። ይህ ቁርአን ለሰዎች ገላጭ ነው። ሊመክሩበት በርሱም ሊስፈራሩበት እርሱም አንድ አምላክ ብቻ መሆኑን ሊያውቁበት የአእምሮ ባለቤቶችም ሊገሰጹበት የተወረደ ነው የሚል አለ። ብዙ ሙስሊሞች ቁርአን በምክንያታዊነት መመራመርን ማስተንተንን የማይደግፍ የሚመስላቸው በሃይማኖታዊ ጉዳዮች ዙሪያ ከሌሎች ሰዎች ጋር መወያየትንና መከራከርን የማይደግፍ ስለ ቁርአንና ሃይማኖታዊ ጉዳዮች ከሌሎች ጋር መወያየትን የሚያጣጥል የሚመስላቸው አሉ። በተቃራኒው ግን ቁርአን ከሌሎች የእምነት ተከታዮች ጋር ስለነዚህ ጉዳዮችም ሆኑ ሌሎች መወያየት፣ መነጋገር፣ መከራከርን ያበረታታል። በሱረቱ ነህል ምዕራፍ 16 አንቀጽ 125 ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው ብሏል። አላህ ቁርአን በምክንያታዊ እሳቦት ላይ ተመርኩዞ መወያየትን፣ መነጋገርንና መከራከርን የሚያበረታታ መሆኑን እየነገረን ነው።
መወያየቱና መከራከሩ ግን በተረጋጋ መንፈስና ጥበብ በተሞላበት ዘዴ መሆን እንደሚገባ ያሳስባል። አንድ አማራጮችን ማሟጠጥ የሚባል ጽንሰ ሐሳብ አለ። ቁርአን ፊት ለፊት ይህ ከአምላክ የሆነ ነው፣ በርሱ በቁርአኑ የማታምኑ ከሆነ ግን ምን ችግር እንዳለበት ተናገሩ፣ ከየት እንደሆነም አስረዱ። በግልጽ ቋንቋ ይህ መጽሐፍ ከአምላክ ዘንድ ከአላህ ዘንድ የወረደ ነው። ይህን የማትቀበሉና የማትስማሙበት ከሆነ ምላሽና አማራጫችሁን አቅርቡ እያላቸው ነው። ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም የተጻፈ ነው ለሚሉት እሳቸው እንዳልጻፉት ቀደም ብለን በበቂ ማስረጃ አረጋግጠንላቸዋል። ነቢዩ ለዓለማዊ ጥቅም በቅጥፈት የፈበረኩት ነው ላሉትም ነቢዩ ሰለላሁ ዐለይሂ ወሰለም ስልጣንና ዝናን ፈልገው ነው የጻፉት ላሉትም ለአረቦች ህብረትና አንድነት ነው የጻፉት ላሉትም የሥነ ምግባር ውድቀትን ለማስተካከል ነው የጻፉት ላሉትም ሆነ ከመጽሐፍ ቅዱስ ነው የኮረጁት ላሉትም ሌሎችም መላምቶቻቸውም ሁሉ በበቂ ማስረጃዎች ውድቅ አድርገንባቸዋል። ከምንም በላይ ማወቅ ያለብን ቁርአን መደመጥን ይፈልጋል። ሰዎች ሊያከብሩትና መልእክቱን እንዲያደምጡት ይጠይቃል። ይህ መጽሐፍ ቁርአን ከኃያሉ አምላክ ነውና የሰው ልጆች ጆሮ እንዲሰጡት ይሻል። ቁርአን የአምላክ ቃል መሆኑን ከእሱ ዘንድ ለሰው ልጆች የተገለጠ መልእክት መሆኑን ብዙ ቦታዎች ላይ አመልክቷል። በሱረቱል ጃሺያህ ምዕራፍ 45 ከአንቀጽ 1 እስከ 2 ሐሚም የመጽሐፉ መውረድ አሸናፊ ጥበበኛ ከሆነው አላህ ነው በማለት ባለቤቱ አምላክ መሆኑን ያሳስባል። በሱረቱል አንዓም ምዕራፍ 6 አንቀጽ 19 በሱረቱል አንዓም ምዕራፍ 6 አንቀጽ 93 በሱረቱል ዩሱፍ ምዕራፍ 12 አንቀጽ 1 እና 2 በሱረቱል ጣሃ ምዕራፍ 20 አንቀጽ 113 በሱረቱል ሰጅዳህ ምዕራፍ 32 ከአንቀጽ 1 እስከ 3 ባሉት አንቀጾች በሱረቱል ያሲን ምዕራፍ 36 ከአንቀጽ 1 እስከ 3 በሱረቱል ዙመር ምዕራፍ 39 አንቀጽ 1 በሱረቱል ጋፊር ምዕራፍ 40 አንቀጽ 2 በሱረቱል ጋሺያህ ምዕራፍ 88 አንቀጽ 2 በሱረቱል ረህማን ምዕራፍ 55 ከአንቀጽ 1 እስከ 2 በሱረቱል ዳህ ምዕራፍ 73 አንቀጽ 23 ይህ መጽሐፍ ቁርአን ከሌላ ከማንም አልወረደም ከአላህ ሱብሓነሁ ወተዓላ በቀር የሚሉ ግልጽ መልእክቶች ተቀምጠዋል። ይህ አቀራረብ አማራጮችን ማሟጠጥ የምንለው ነው። ሰዎች ያላቸውን ምላሽ ሁሉ እንዲሰነዝሩ ያላቸውን ጥርጣሬ ሁሉ ይፋ እንዲያደርጉ ግን ደግሞ በአመክንዮአዊ ወይም ሎጂካዊ መንገድ መርታትን ማረጋገጥ ከተሳናቸው አምላክ በተናገረው እንዲስማሙ የተመለከተበት የነጻ አስተሳሰብ ዘይቤ ነው። ወደ ሳይንቲስቶች ስንዞር ሳይንቲስቶች የራሳቸው የሆነ ለየት ያለ ፍልስፍና አላቸው። የተለየ አቀራረብ ዘዴ አላቸው። ይህ አቀራረባቸውና ፍልስፍናቸው ፋልሲፊኬሽን ቴስት ይባላል። ሳይንቲስቶች በጣም በስራ የተወጠሩ ሰዎች ናቸው። በየጊዜው ደግሞ የተለያዩ አዳዲስ ቲዮሪዎች ስለሚቀርቡ እያንዳንዱን የሚመረምሩበት ጊዜ የላቸውም። በመሆኑም ማንም ይሁን ማን አዲስ ቲዮሪ አንግቦ ወደ እነርሱ ብቅ ሲል ሰውየውን የሚዳኙበት ዘዴ ያበጁትም ለዚህ ነው። ይህም የፋልሲፊኬሽን ቴስት ማለት ነው። ፋልሲፊኬሽን ቴስት ወይም ውድቅ የማድረጊያ መፈተኛ ስልት ነው። አንድ ሰው የሆነ ንድፈ ሐሳብ ይዞ ብቅ ሲል ሰውየውን የሚጠይቁት ያቀረብክልንን ንድፈ ሐሳብ ውድቅ የምናደርግበት መፈተኛ አቅርብልን ነው። አልበርት አንስታይን በ20ኛው ምዕተ ዓመት መግቢያ ላይ ፍጥረተ ዓለማችን እንዴት እንደሚሰራ የሚያመለክቱ የተወሰኑ ንድፈ ሐሳቦችን ይዞ ሲነሳ ሳይንቲስቶቹ ንድፈ ሐሳቦቹን ውድቅ የሚያደርጉበት 3 የመፈተኛ መንገዶችን ጎን ለጎን አቅርቦላቸዋል። ይህ የቀረበላቸው ሳይንቲስቶች ንድፈ ሐሳቦቹን ለ6 ዓመታት ሙሉ ውድቅ ለማድረግ ከፈተሹ በኋላ በመጨረሻ እነርሱ ሳይሆኑ እሱ ትክክለኛ መሆኑን አምነው ሊቀበሉ ችለዋል። ስለዚህ
ከሚያቀርባቸው ሐሳቦች ጋር አብሮ ሐሳቦቹን ውድቅ የማድረጊያ መፈተኛን የሚያቀርብ ሰው ሊሰማ ሊደመጥ ይገባዋል ማለት ነው። ሰውየው ትልቅ ሰው ወይንም ስራው ትልቅ ነው ማለት ላይሆን ይችላል። ሐሳቦቹ ትክክል ወይም ስህተት ሊሆኑ ይችላሉ። ስለዚህ ማንም ይሁን ማን ሐሳቤን ወይም እምለውን ከቻላችሁ እባካችሁ ውድቅ አድርጉልኝ እያለ የሚጣራ ሰው ሊደመጥ ሊሰማ ይገባዋል ማለት ነው። በቁርአን ውስጥ እጅግ ብዙ የዚህ አይነት ውድቅ የማድረጊያ የማስተባበያ መፈተኛዎች ተጠቅሰዋል። አላህ በቁርአን ውስጥ ባቀረባቸው እነዚህ መፈተኛዎች ቁርአን ውሸት ነው ካላችሁ ቀላል ነው በቃ ሞክሩት በማለት በጣም ብዙ ቦታ ላይ ነቃፊዎችን ሁሉ ጋብዟል። አንዳንዶቹ እነዚህ ውድቅ የማድረጊያ መፈተኛዎች በዚያ ዘመን ብቻ እንዲሞከሩባቸው የቀረቡ ነበሩ፣ ቁርአን ሲወርድ በህይወት ለነበሩ ህዝቦች ማለት ነው። አንዳንዶቹ አሁን በምድር ላይ ላለው ህዝብ የቀረቡ ሌሎች ለዘላለም እስከ ፍጻሜ የተሰጡ መፈተኛዎች ናቸው። እኔ ካለው ጊዜ አኳያ አንድ 4-5ቱን ብቻ ጠቅሳለሁ። አንድ ጥሩ ምሳሌ ስለ አቡ ለሃብ የተጠቀሰው ታሪክ ነው። አቡ ለሃብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነበሩ። አቡ ለሃብ የነበልባል አባት የሚለው ቅጥያ ስም የወጣላቸው ነበልባል የሚያነድበት ቤተ ጣዖት ስለነበረው። አቡ ለሃብ የነብዩ ሰለላሁ ዐለይሂ ወሰለም ቀንደኛ ጠላትም ነበር። ነብዩ የሚያናገሩትን ሰው እየተከታተለ ነብዩ ሰለላሁ ዐለይሂ ወሰለም ከሄዱ በኋላ ወደ ሰውየው በመቅረብ ነብዩ ምን እንዳሉት ከጠየቀው በኋላ የነገሩትን ነገር ሁሉ እንዲተወው ጥረት ያደርግ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ነጭ ብለውት ከሆነ እሱ አይ ጥቁር ነው፣ እሳቸው ቀን ካሉት እሱ ሌሊት ነው ወዘተ እያለ ተቃራኒውን እያቀረበ እያንዳንዷን እሳቸው ያናገሩትን ሰው ግንዛቤው እንዲዛባ የማድረግ ከፍተኛ ጸረ ኢስላም ቅስቀሳ ያካሂድ የነበረ ጠማማ ሰው ነበር። ይህ ሰው ነብዩ ትክክል እንዳልሆኑና ህዝቡ ዳዕዋቸውን ውድቅ እንዲያደርግ ብዙ ከመንገድ የወጡ በርካታ ውሸቶችን እየፈጠረ የሚያስቸግር እኩይ ተግባራት ላይ የተሰማራ ነበር። በኋላ ይህን ሰው አስመልክቶ ሁላችንም የምናውቀው 112ኛው የቁርአን ምዕራፍ ወረደ። በሰላት ብዙውን ጊዜ የምንቀራው ተበት የዳ አቢ ለሃብ ወተብ እያለን የምንቀራው ሱራ ማለት ነው። በዚህ ሱራ ውስጥ አላህ አቡ ለሃብና ሚስቱ በጀሃነም ውስጥ እንደሚቃጠሉ የሚል ሁለቱም እስከ መጨረሻው እስልምናን እንደማይቀበሉ የሚያመለክት አንቀጽ ነው። ይህ ሱራ አቡ ለሃብ ከመሞታቸው 10 ዓመት አካባቢ ቀደም ብሎ የወረደ ነበር። አንቀጹ ሲወርድ አቡ ለሃብ ማድረግ የነበረበት እስልምናን ለመቀበል ቁርአን የሚለው ውድቅ መሆኑን ማረጋገጥ ነበር። የሚገርመው ይህ አንቀጽ ከወረደበት ጊዜ ጀምሮ በነበሩት 10 ዓመታት አብዛኛዎቹ የእሱ ጓደኞች እየተንጠባጠቡ እስልምናን ተቀብለው ሰልመው ነበር። ይህ ብቻም አልነበረም። እነዚያን 10 ዓመታት በሙሉ ነብዩ አጎታቸው ለሆነው አቡ ለሃብ ከቻልክ እስልምናን ተቀበልና ቁርአን ሐሰት መሆኑን በተግባር አስመስክር ብለው እስልምናን እንዲቀበል ይማጸኑት ነበር። ቁርአንን ውድቅ ለማድረግ እኔ ሙስሊም ነኝ ማለት ብቻ ይበቃው ነበር። ሙስሊሞች የሚያከናውኑትን ተግባራት ሳያከናውን ሰላት መስገድ ሳይጠበቅበት እኔ ሙስሊም ሆኛለሁ በሚል ቀላል ንግግር ብቻ ቁርአን የሚለውን እንዳለ መናድ ይችል ነበር። ይህ እሱ ማድረግ የሚችለው የመጨረሻው ቀላል ጉዳይ ነበር። አስቦት ከልቡ እንኳን ባያምን ሙስሊም ሆኛለሁ ብሎ እንደለመደው አንዲት ተጨማሪ ውሸት ብቻ ቢናገር ኖሮ ቁርአን ያለው ግልጽ ስህተት መሆኑ ይረጋገጥ ነበር። ቁርአን ገና እሱ በህይወት እያለ ጀሃነም ይገባል፣ በሌላ አባባል አቡ ለሃብ አይሰልምም ብሎ በድፍረት ተናግሯል። አቡ ለሃብ ግን የተካነበትን ውሸት መዋሸት እንኳን አልቻለም። ከዚህ የምንረዳው ቁርአን በግልጽ አቡ ለሃብ እስከነ አካቴው እንደማይሰልም ከሚያውቀው ኃያሉ አላህ መሆኑን መገንዘብ እንችላለን።
ይህ አንደኛው በቁርአን ውስጥ ካሉት ውድቅ የማድረጊያ መፈተኛዎች አንዱ ነው። ለ10 ዓመት የጸናና የተረጋገጠ መፈተኛ። ሌሎች በርካታ የዚህ አይነት መፈተኛዎች ይገኛሉ። እስኪ ሁለተኛውን መፈተኛ እንመልከት። በሱረቱል በቀራ ምዕራፍ 2 አንቀጽ 194 እና 195 የተጠቀሰው አላህ ዘንድ ያለው የመጨረሻይቱ አገር ጀነት አላህ ዘንድ ከሰው ሁሉ ሌላ የተለየች ስትሆን ለናንተ ብቻ እንደሆነች እውነተኞች ከሆናችሁ ሞትን ተመኙ በላቸው ይላል። ይህ የቁርአን አንቀጽ የወረደው የጀነት ስፍራ ለኛ ብቻ ነው የሚሉና ሙስሊሞችን የሚያስቸግሩ የአይሁድ ቡድን አስመልክቶ ነበር። አላህ እነዚህን ይሁዳዎች የሚሉት ውሸት መሆኑን ለሙስሊሞች ለማረጋገጥ ነብዩ ሰለላሁ ዐለይሂ ወሰለም ይሁዲዎችን አላህ ዘንድ ያለው የመጨረሻው የጀነት ስፍራ የኛ ብቻ ናት ካሉ ተግባራዊ እንዲሆንላቸው እስቲ ሞትን ተመኙ፣ ሞትን እንፈልጋለን ብላችሁ ተናገሩ ብለህ ጠይቃቸው የሚል አንቀጽ አወረደ። ይሁዲዎቹ ቁርአን የሚለው ሐሰት መሆኑን ለማረጋገጥ ጥቂት ነገር ማድረግ ብቻ ይበቃቸው ነበር። ከመካከላቸው አንዱ እኔ መሞትን እፈልጋለሁ ቢል ኖሮ ይህ በቁርአን የተጠቀሰው ሐሰት መሆኑን ህዝቡ ባረጋገጠ ነበር። ይሁዲዎች ቁርአን የሚለውን ውድቅ ለማድረግ ራሳችሁን ግደሉ፣ ሕይወታችሁንም አጥፉ፣ ራሳችሁንም በስለት ውጉ አልተባሉ። መሞት እንፈልጋለን የሚል ቃል ብቻ እንዲናገሩ ነበር የተጠየቁት። ይህን የቁርአንን አንቀጽ ውድቅ የሚያደርግ መሞት እንፈልጋለን የምትል አረፍተ ነገር ብቻ እንዲናገሩ ነበር የተጋበዙት። ይሁዲዎቹ ጀነት የኛ ናት እያሉ እንኳን ሞትን እንፈልጋለን በሉ ሲባሉ ይህን በፍጹም እንደማይሉ የሚያውቀው አላህ ከዚያው አንቀጽ በመቀጠል እጆቻቸውን ባሳለፉት በሰሩት ምክንያት ምን ጊዜም ፈጽሞ አይመኙም በማለት ለምን መሞት እንደማይፈልጉ ጭምር ተናግሯል። ቁርአን በዚህ ቀላል መንገድ ውድቅ ማድረግ እንደሚቻል ሁሉ ነው አላህ የጠየቃቸው። እነዚህ ሁለቱ መፈተኛዎች ለዚያ ዘመን ህዝብ የቀረቡ ከአለፈ ጊዜ መፈተኛዎች የሚመደቡ ናቸው። ዛሬስ ዶክተር ዛኪር ቁርአንን ለማስተባበል እንፈልጋለን፣ እንዴት ነው ይህን ማድረግ የምንችለው ብላችሁ ዘዴውን ብትጠይቁኝ እኛስ ዛሬ ይህን መሞከር እንችላለን ወይ ብትሉኝ አዎ ሁሉም ሰው እድል ተሰጥቶታልና የኔ ምላሽ አዎ የምትሞክሩበት መፈተኛዎች እንዳላችሁ ነው የምነግራችሁ። እድሎቻችሁን ለምን ትነፈጋላችሁ? በሱረቱል ማኢዳ ምዕራፍ 5 አንቀጽ 82 ይሁዶችንና እነዚያን ያጋሩትን ለነዚያ ላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛለህ፣ እነዚያንም እኛ ክርስቲያኖች ነን ያሉትን ለነዚያ ላመኑት በወዳጅነት በእርግጥ ይበልጥ የቀረቧቸው ሆነው ታገኛለህ የሚል አለ። ቁርአን ለሙስሊሞች ከክርስቲያኖች ይልቅ ይሁዲዎችንና ጣዖት አምላኪ አረማውያን በጠላትነት እንደሚበረቱ ያስረዳል። ይህ ግን በአጠቃላይ ደረጃ ነው። ምናልባት ጥቂት ይሁዲዎች ከክርስቲያኖች ይበልጥ ለሙስሊሞች የሚቀርቡ አይጠፉም። ጥቂት እስልምናን የተቀበሉ ይሁዲዎችም አሉ። በአጠቃላይ ግን ከአይሁድ ይልቅ ክርስቲያኖች ለሙስሊሞች እንደሚቀርቡ ነው ቁርአን የሚያመለክተው። እንግዲህ ይህን የቁርአን ማረጋገጫ ውድቅ ለማድረግ አይሁዶች አንድ ነገር ብቻ እንዲያደርጉ እንነግራቸዋለን። እስኪ በዓለም ላይ ያሉ ይሁዲዎች ተነጋግረው እስኪ ለጥቂት ዓመታት ለ2 እና ለ3 ዓመታት ብቻ ለሙስሊሞች ጥሩ እንዋልላቸው ይበሉ፣ ለሙስሊሞች ከክርስቲያኖች ይበልጥ እንቅረባቸው ይበሉ። ይህን ቢያደርጉ በቀላሉ ቁርአን ስህተት እንዳለበት አረጋገጡ ማለት ነው። በጣም ቀላል ነገር ነው እየተጠየቁ ያሉት። የዓለም ይሁዲዎች ተወያይተውና ተስማምተው ለ3 እና 4 ዓመታት ብቻ ለሙስሊሞች ጥሩ እንዋልላቸው ካሉ እኛ ይህ የቁርአን አንቀጽ ሱረቱል ማኢዳ ምዕራፍ 5 አንቀጽ 82 ስህተት ነው ብለን ውድቅ እናደርገዋለን። እነርሱ ግን በፍጹም ይህን አያደርጉትም። ሊያደርጉት አይደለም አያስቡትም። ግን ማድረግ የሚችሉትን ቀላሉን ነገር እየነገርናቸው ነው።
ከናንተ መካከል እኔ ይሁዲ አይደለሁም ግን ቁርአን ውስጥ ስህተት ማግኘት እፈልጋለሁ ለሚልም አላህ ይህን እድል አልነፈገውም። አላህ በቁርአኑ በሱረቱል ኢስራ ምዕራፍ 17 አንቀጽ 88 ሰዎችም ጋኔኖችም የዚህን ቁርአን ብጤ በማምጣት ላይ ቢሰባሰቡ ከፊላቸው ለከፊሉ ረዳት ቢሆንም እንኳ ብጤውን አያመጡም በላቸው ያለው ሌላ መፈተኛ ነው። አላህ ቁርአን ውሸት ነው ካላችሁ በሉ እንግዲህ ተባብራችሁ መሰሉን አምጡ እያላቸው ነው። አላህ ሲፈታተናቸው ይህንኑ መልእክት በሱረቱ ጦር ምዕራፍ 52 አንቀጽ 33 እና 34 ላይ ደግሞታል። ወይም ቀጠፈው ይላሉን? አይደለም፣ በእውነቱ አያምኑም። እውነተኞችም ቢሆኑ መሰሉ የሆነ ንግግር ያምጡ። ሰዎች ብቻ አይደሉም ጅኖችም ቢረዷቸው ቁርአንን የሚመስል መፍጠር እንደማይችሉ አላህ በግልጽ ነግሯቸዋል። ይህን እንደማይችሉ የሚያውቀው አላህ ቀጥሎ ፈተናውን አቅልሎላቸዋል። አላህ በሱረቱል ሁድ ምዕራፍ 11 አንቀጽ 13 ላይ ይልቁንም ቁርአንን ቀጣጠፈው ይላሉ፣ እውነተኞች እንደሆናችሁ ብጤው የሆኑን 10 የተቀጣጠፉ ሱራዎች አምጡ፣ ከአላህም ሌላ የቻላችሁትን ረዳት ጥሩ በላቸው ብሏቸዋል። ሙሉውን ቁርአን የሚመስል አይሞክሩም። አላህ 10 ሱራዎችን ብቻ እየጠየቃቸው ነው። አላህ ሲቀር የምትችሉትን ሁሉ ረዳት አስተባብራችሁ ሞክሩት እያላቸው ነው። አላህ እንደገና ፈተናውን ቀላል አድርጓል፣ በጣም አቀለለላቸው። በሱረቱል ዩኑስ ምዕራፍ 10 አንቀጽ 38 በእውነትም መሐመድ ቀጠፈው ይላሉን? ይህ ከሆነ መሰሉን አንዲት ምዕራፍ አምጡ፣ ከአላህም ሌላ የቻላችሁትን ሁሉ ረዳት ጥሩ፣ እውነተኞች እንደሆናችሁ ተጋግዛችሁ አምጡ በላቸው። አንዲት ብቻ፣ አንድ ሙሉ ቁርአን አይደለም፣ 10 ሱራዎች አይደለም፣ አንዲት ሱራ ብቻ። አላህ ከኔ ያላችሁትን ሌላ ሁሉ ግብረ ኃይል አሰባስባችሁ ሞክሩት አላቸው። መልስ የለም። ልፍስፍስነታቸውን የሚያውቀው አላህ አሁንም ፈተናውን እጅግ አቀለለላቸው። በሱረቱል በቀራ ምዕራፍ 2 ከአንቀጽ 23 እስከ 24 አላህ በባሪያችን ላይ ካወረድነው በመጠራጠር ውስጥ ብትሆኑ ከብጤው አንዲትን ሱራ አምጡ፣ ተመሳሳዩን ሚስሊሂ ከመጠኑ የምትመስል አንዲት ሱራ ብቻ እንዲያመጡ ብቻ ነው የጠየቃቸው። ቁርአንን የሚመጥን ሳይሆን ትንሽ ብቻ የሚቀርብ ሱራ እንዲፈጥሩ ነው የተጠየቁት፣ ተቀራራቢ ብቻ። እውነተኞችም እንደሆናችሁ ከአላህ ሌላ መስካሪዎቻችሁን ጥሩ። አላህ ይህን ሁሉ እድል ሰጥቷቸው ሲያበቃ እውነትን የምታወሩ ከሆነ ወኢን ለም ተፍዓሉ ይህንን ባትሰሩ ወለም ተፍዓሉ ፈጽሞም አትሰሩትምም ያችን መቀጣጣያዋ ሰዎችና ድንጋዮች የሆነችውን እሳት ተጠባበቁ፣ ለካህዲዎች ተደግሳለች። ይህንን ባትሰሩ ፈጽሞም አትሰሩትምና ይችን መቀጣጣያዋ ሰዎችና ድንጋዮች የሆነችውን እሳት ተጠባበቁ። ይህ ግልጽ ፈተና ነበር። ትንሽ እንኳን የምትመሳሰል ሱራ ለመፍጠር የመጨረሻችሁን ጥረት አድርጉ የሚል። አሁን አንተ ዛኪር ግን ይህ ሙከራ በአረብኛ ስለሆነ እኛ ደግሞ አረብኛ ስለማንችል እንዴት ይህን እድል እንሞክራለን የሚል ምክንያት ልታቀርቡ ትችላላችሁ። ትክክል ናችሁ። ቁርአንን የሚመስል ሱራ ለመፍጠር በርግጥ በአረብኛ መሆን ላይኖርበት ይችላል። እሺ፣ ቁርአንን የሚመስል ሱራ ለመሞከር በአረብኛ ብቻ አይደለም፣ በእንግሊዝኛ፣ በፈረንሳይኛም፣ በሂንዲ ወይም በኡርዱ ሊሆን ይችላል። በርካታ ሰዎች ይህን ሞክረዋል። በመቶዎች የሚቆጠሩ ሰዎች ጥረት አድርገዋል። ሁሉም ግን በአሰቃቂ ሁኔታ ነው ፈተናውን የወደቁት። አንዳንዶቹ የጻፉት ነገር ቤት እንዲመታ ለማድረግ ችለው ነበር። ውስጡ ግን ቁርአን ከያዘው አኳያ ሲገመገም እጅግ የተለየ ጉዳይ። የጥረታቸው ውጤት ከነዚህ አንዳንዶቹ በመጽሐፍት መልክ ያሳተሙም አሉ። አንድ የሚያደርጋቸው ግን ሁሉም ሳይሳካላቸው መቅረቱ ነበር። አሁንም እንደገና ልትጠይቁኝ ትችላላችሁ።
ወንድም ዛኪር አይሁድም አይደለንም አረቦችም አይደለንምና እንደው ሌላ ቁርአን ውድቅ የምናደርግበት ሌላ ተጨማሪ መንገድ አለን ልትሉኝ ትችላላችሁ ብዙ የዚህ አይነት እድሎች ተቀምጠዋልና ከነዚህ አንድ ተጨማሪ ዘዴ ልስጣችሁ ይህን እያንዳንዱ ሰው መሞከር የሚችለው ነው ንግግሬን የጀመርኩት ከቁርአን ሱረቱ ኒሳ ምዕራፍ 4 አንቀጽ 82ን በመጥቀስ መሆኑ ትዝ ሊላችሁ ይችላል ይህ አንቀጽ እንዲህ ይላል ቁርአንን አያስተነትኑምን ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየት ባገኙ ነበር ስለዚህ ቁርአንን ለማስተባበል የሚፈልግ ካለ ከቁርአን አንዲት እርስ በርሱ የሚቃረን ነገር ማግኘት ብቻ እንደሆነ ተጋብዟል አንድ ሰው አንድ ብቻ እርስ በርሱ የሚቃረን ነገር ከቁርአን ውስጥ ማውጣት ቻለ ማለት ቁርአን ስህተት መሆኑ ተደረሰበት ማለት ይሆናልና ታዲያ ሰዎች አሁንም ዝም ብለው አልተቀመጡም በርካታዎቹ ስህተትን ፍለጋ የሚቃረን ነገር ለመምዘዝ ማስነዋል ኳትነዋል ለምሳሌ በኢንተርኔት ላይ በሺዎች የሚቆጠሩ እርስ በርሱ ይጋጫሉ ብለው የተዘረዘሩ ማአት ነገሮች ታነባላችሁ ሁሉም ግን አንድም የተሳሳተ ትርጉም በመጠቀም ወይንም ኢአመክኖአዊ የሆነ አካሄድ በመከተል የተሞከሩ ሆነው ታገኟቸዋላችሁ እንግዲህ ይህን የማስተባበያ ዘዴ እንለዋለን በአምላክ የሚያምን አእምሮ ማገናዘብ የሚችል ማንኛውም ሰው አላህ እንደተናገረው ቁርአንን እንደተረዳ ቁርአን ከአላህ ዘንድ መሆኑን ወዲያውኑ የሚቀበል ይሆናል በፈጣሪ መኖር በራሱ የማያምን ሰው እንደሆነስ በፈጣሪ መኖር ከማያምን ሰው ጋር ቁርአን የአምላክ ቃል ስለመሆኑ ወይም አለመሆኑ ማውራት ማስቀደም የለብንም እስካሁን ስለ አብዛኛው የህዝብ አይነት ተወያይተናል ከአጠቃላዩ ህዝብ የተወሰነ እጅ በራሱ በፈጣሪ መኖር የማያምን ደግሞ አለ የዚህ አይነት ሰዎችን ታዲያ እንዴት ነው ማስተናገድ የሚኖርብን እኔ አንድ በፈጣሪ መኖር የማያምን ኤቲስት ሲገጥመኝ መጀመሪያ የማደርገው ይህን ኤቲስት አቋሙን እንደማደንቅለት አበስረዋለሁ እናንተ ዛኪርን ምን ነካው እንዴት አንድ አምላክ የለም የሚልን ሰው የምስራች ይለዋል ልትሉኝ ትችላላችሁ ኤቲስቱን የምስራች ምለው አብዛኛው ሰዎች ሃይማኖትን በውርስ ነው ያገኙት አብዛኞቹ ክርስቲያኖች ክርስቲያን የሆኑት አባቶቻቸው ክርስቲያኖች ስለነበሩ ነው አብዛኞቹ ሂንዱዎች ሂንዱ የሆኑት አባቶቻቸው ሂንዱ ስለነበሩ ነው ብዙ ሙስሊሞች ሙስሊም የሆኑት አባቶቻቸው ሙስሊም ስለነበሩ ነው ኤቲስቶች ግን ቆም ብለው እያሰቡ ነው ይህ ኤቲስት በአምላክ መኖር የማያምን ሰው እያሰላሰለ ነው አእምሮ እያሰራ ነው አስተዳደጉ ምናልባትም ከሃይማኖተኛ ቤተሰቦች ሊሆን ይችላል ይሁንና ወላጆቹ የሚያመልኩት አምላክ ተብሎ መጠራትም ሆነ አምላክ መሆን የማይቻለው ነው የሚል ድምዳሜ ላይ ደርሷል እያሰበ ነው ይህ ሰው እኔ ይህን ሰው የምስራችን ምለው ይህ ሰው የእስላማዊ ሸሃዳን የመጀመሪያ ክፍል አውጇልና ላ ኢላሃ አምላክ የለም ከእኔ የሚጠበቀው ኢላላህ ከአላህ በቀር የሚለውን ላረጋግጥለት ብቻ ይሆናል በቅርቡ የማደርገውን ማለት ነው ኢንሻአላህ ለሌላ ሙስሊምም ኤቲስትም ያልሆነ ሰው ግን መጀመሪያ እያመለከ እየተገዛ ያለው አምላክ የሐሰት መሆኑን ማስረዳት ይጠበቅብኛል በዚህም እሱ አምላኬ ነው ብሎ ያደገበትን ነገር የውሸት መሆኑን ለማሳመን ጊዜን ኢንቨስት ማድረግ ይጠበቅብኛል እዚህ ኤቲስት ጋር ግን ግማሽ ስራዬ ተቃሏል ኤቲስቱ ቀድሞውኑ ላ ኢላሃ ብሎ በሐሰት አምላኮች ላይ በሮችን ከርችሟልና ለኔ የቀረው ስራ ኢላላህ እና ሙሐመድ ረሱሉላህ የሚለውን ማሟላት ብቻ ይሆናል ከአላህ በቀር እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው የሚለውን ማስመስከር ማለት ነው ይህ ኤቲስት ለምንድነው አምላክ የለም ያለው የሚለውን ማጤን ያስፈልጋል ይህን ያለው ስለ አምላክ የተሳሳተ አመለካከት ስላለው ብቻ ነው በአምላክ አላምንም የሚልን ማንኛውንም ሰው መጀመሪያ የምጠይቀው የአምላክን ፍቺ እንዲነግረኝ ነው
ይህ ሰው አምላክን ለመቀበል መጀመሪያ የነገሩን ምንነትና ፍቺ ማወቅ ይኖርበታል። ለምሳሌ እኔ ይሄ እስክሪብቶ ነው ብላችሁ አይ እስክሪብቶ አይደለም ከማለታችሁ በፊት የእስክሪብቶን ፍቺ ልታውቁት ይገባል። የእስክሪብቶን ፍቺ የማታውቁት ከሆነ ይህ እስክሪብቶ አይደለም በማለት ብትቃወሙኝ አያስኬዳችሁም። ግልጽ ነው? ከኔ ጋር ተስማማላችሁ ወይስ አትስማሙ? እኔ ይህ ነገር እስክሪብቶ ነው ብላችሁ በምክንያታዊ መንገድ አይ ይህ እሱ እስክሪብቶ አይደለም ለማለት ምንም ማረጋገጫ የላችሁም። አንድ ብልጥ ሰው ወንድም ዛኪር ይህ እስክሪብቶ አይደለም ብሎ ተከራክሮኛል። ይህ ሰው ይህ ነገር መጽሐፍ መሆኑን ስለማውቅ የእስክሪብቶን ፍቺ ባላውቅ እንኳን ይህ መጽሐፍ እንጂ እስክሪብቶ እንዳልሆነ እርግጠኛ ነኝ። ይህ መጽሐፍ መሆኑን እያወቅኩኝ የእስክሪብቶን ፍቺ አወቅኩ አላወቅ ለምን ያስፈልገኛል አለኝ። እሺ አልኩት። ይህ መጽሐፍ ነው ትላለህ? አዎ። ቀጥዬ ይህ ኪታብ ነው አልኩት። እሱ ግን ይህ በፍጹም ኪታብ አይደለም አለ። ይህ ሰው መጽሐፍ የሚለውን ቃል ፍቺ ያውቃል፣ ግን ኪታብ የሚለውን ቃል ፍቺ አያውቅም። ኪታብ በአረብኛም ሆነ በኡርዱ ያው መጽሐፍ ማለት ነው። ስለዚህ እኔ ይህ እስክሪብቶ ነው ብላችሁ በቅድሚያ ይህ ምን እንደሆነ ከማወቃችሁ ይልቅ የእስክሪብቶን ፍቺ ማወቅ ለዚያች ቅጽበት የበለጠ ተፈላጊ ይሆናል ማለት ነው። ልክ እንደዚያው አንድ ሰው አምላክ የለም ቢለኝ በቅድሚያ የምጠይቀው አምላክ ሲል እሱ የሚረዳው ስለምን እንደሆነ ፍቺውን እንዲነግረኝ ነው። የሚገርማችሁ እነዚህ ሰዎች ስለሚዋሽ አምላክ፣ በሰው የሚሸነፍ አምላክ፣ ከዚህም ይባስ ብሎ በሰው እጅ ስለሚገደል አምላክ ወዘተ ነው የሚያውቁት። እነዚህ ኤቲስቶች ሐሰት ስለሚያወራ አምላክ፣ ሰው ሲታገለው የሚሸነፍ አምላክ፣ ሕይወቱ በሰዎች እጅ ስለሚጠፋ አምላክ፣ ስለሚሞት አምላክ፣ ምግብ ስለሚበላና ስለሚጸዳዳ አምላክ የሚያወሩ ቲዮሪዎችን ሲሰሙ የሰው አይነት አምላክ ከአምላክ አይደለምና ይቅርብኝ ብለው ከግል እምነታቸው ውስጥ ያስወግዳሉ። እነርሱ ማንን ነው ሳይቀበሉ እየቀሩ ያሉት? የሐሰት አምላኮችን ነው። በተመሳሳይ መልኩ አንድ እስልምና የሽብርተኝነት ሃይማኖት ነው፣ እስልምና ጨካኝ ሃይማኖት ነው፣ እስልምና ኢሳይንሳዊ የሆነ ሃይማኖት ነው፣ እስልምና ለሴቶች መብት የማይሰጥ ሃይማኖት ስለሆነ እስልምና አልቀበልም ብሎ ውድቅ ቢያደርግብኝ እኔም ልክ እንደሱ አንተ ብቻ አይደለህም እኔም የዚህ አይነት እስልምና ውድቅ ነው የማደርገው ነው የምለው። ምክንያቱም እስልምና የሚራራ ሃይማኖት፣ እስልምና ሳይንሳዊ እምነት፣ እስልምና ሰብአዊ መብቶች ያሉት ለሴቶች መብቶችን የሚሰጥ ሃይማኖት እንደሆነ አውቃለሁና። ስለዚህ ምንድነው የማደርገው? እስልምና እሱ የጠቀሳቸው መጥፎ ነገሮች እንዳልሆነ ካስረዳሁት በኋላ እስልምና በትክክል ምን እንደሆነ ትክክለኛውን አስረዳዋለሁ። እነዚህ ሰዎች ሐሰተኛ አምላኮችን ውድቅ ሲያደርጉ በምትኩ እውነተኛው አምላክ ማን እንደሆነ ልናስገነዝባቸው ኃላፊነት አለብን። የኃያሉ አምላክ ወደር ያልተገኘለት አገላለጽ ትርጓሜ አላህ በቁርአን ውስጥ በሱረቱል ኢኽላስ ምዕራፍ 112 አራቱ አንቀጾች የሰጠው አገላለጽ ነው። አላህ እንዲህ ይላል፣ በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደምም፣ ለእርሱም አንድም ቢጤ የለውም። ይህ የአላህ ሙሉ ፍቺና ትርጓሜ ነው። የሆነ ሰው እገሌ እኮ አምላክ ነው ቢል ያ እሱ የሚለው አካል በዚህ የቁርአን ምዕራፍ የተዘረዘሩትን መስፈርቶች የሚያሟላ ከሆነ እኛ ሙስሊሞች ይህን የተባለውን አካል እንደ አምላክ የማንወስድበት ምክንያት አይኖርም። የመጀመሪያው ነጥብ በል አላህ አንድ ነው። ሁለተኛው ደግሞ አላህ አልወለደም አልተወለደምም። ሶስተኛው አላህ የሁሉ መጠጊያ ነው። አራተኛው ለእርሱም አንድም ቢጤ የለውም የሚለው ነው። ብዙ ሰዎች በግዋን ራሽኔሽ ወይም ኦሾ አምላክ ነው የሚሉ አሉ። እስቲ ይህንን ራሽኔሽን በሱራህ አምላክ መስፈርት እንፈትሸው። ባለፈው አንድ ሰው ዶክተር ዛኪር እኛ ሂንዱዎች እኮ
በግዋን አምላክ ነው ብለን አናምንም ብሎኝ ነበር። እኔም ሂንዱዎች በግዋን አምላክ ነው ብለው ያምናሉ አላልኩም። የሂንዱ የሃይማኖት ቅዱሳን መጻሕፍትም አንድም ቦታ በግዋን ራሽኔሽ አምላክ ነው የሚል የለም። እኔ ያልኩት በዓለም ላይ አያሌ ሰዎች በግዋን ራሽኔሽ ወይም ኦሾ አምላክ ነው ብለው ያምናሉ የሚል ነው። በግዋንን በሱረቱል ኢኽላስ ስንመረምረው የመጀመሪያው በል አላህ አንድ ነው የሚለውን አንቀጽ ስንመለከት በግዋን አምላክ ነኝ ያለው ብቸኛው ሰው ነውን? በዚህ ሀገር ብቻ በሐሰት አምላክ መሆናቸውን ያወጁ ግለሰቦች በሺዎች ይቆጠራሉ። የራሽኔሽ ፓክት ግን እሱ የተለየና ፍጹም ልዩ መሆኑን ይገልጻሉ። ወደ ሁለተኛው ነጥብ እንሂድ። አላሁ ሰመድ። አላህ የሁሉም መጠጊያና የበላይ ገዢ ተቆጣጣሪ የፍጡራን ጉዳዮች ፈጻሚ ነው። በግዋን ራሽኔሽ ወይም ኦሾ ታዲያ ይህን ያሟላ ነበር? ከግለ ታሪኩ እንደምንረዳው ራሽኔሽ በአስተማና ከባድ የጀርባ ህመም ይሰቃይ ነበር። ማላይተስ በተባለ የስኳር ህመምም ይሰቃይ እንደነበረ ራሱ ጽፏል። እንግዲህ አምላክ ቢሆን በእነዚህ የበሽታ አይነቶች ይጠቃ ነበር? ሶስተኛው መፈተኛ አላህ አልወለደም አልተወለደምም የሚለው ነው። በግዋን ራሽኔሽ መሃራትራ ፕራዴሽ ግዛት ውስጥ እንደተወለደ እናውቃለን። በ1981 ወደ አሜሪካ ሄዷል። ተከታዮች ለማፍራት በኦሃዮ ግዛት ውስጥ ራሽኔሽ ፎረም የተባለ የራሱ ሃይማኖታዊ ሰበካ ጀመረ። ቆይቶ የአሜሪካ መንግስት ይዞት እስር ቤት ወርውሮታል። ራሽኔሽ እንደሚለው እስር ላይ ያለ አሳሪዎቹ የሆነ አይነት መርዝ እንዳቀመሱት ይናገራል። የአሜሪካ መንግስት ከአገሩ ካባረረው በኋላ ተመልሶ ወደዚሁ በመምጣት ፑና ወደ ተባለች ከተማ አፈግፍጎ ዛሬ የኦሾ ማህበረሰብ የተባለውን ስብስብ መስርቷል። ወደዚህ የኦሾዎች ማዕከል ስትሄዱ በሰማዲ በግዋን ራሽኔሽ ኦሾ አልተወለደም አልሞተምም ምድርን ጎበኘ እንጂ የሚል ተጽፎ ታገኛላችሁ። ምድርን የጎበኘው ይላል መፈክራቸው ከዲሴምበር 11 1931 እስከ ጃንዋሪ 19 1990 አልተወለደም አልሞተም ግን ምድርን ጎበኘ። ምን አይነት ቀልድ ነው? በሰማዲው ላይ መጥቀስ የረሱት ነገር እሱ ለ21 የዓለም አገራት ቪዛ ጠይቆ እንደተከለከለ ብቻ ነው። እንግዲህ ኃያሉ አምላክ ምድርን ለመጎብኘት መጥቶ ቪዛ ሲያስፈልገው አስቡት። የግሪክ ሊቃነ ጳጳስ ይህን ሰው በፍጥነት ከዚህ ሀገር የማታስወጡት ከሆነ አስረን እናቃጥለዋለን ማለታቸው ይታወሳል። በወቅቱ እሱም ወዲያው ከአገሩ ከተከታዮቹም ቤት በፍጥነት ነቆ ሄዷል። የመጨረሻው መሞከሪያ ወለም የኩን ለሁ ኩፉወን አሐድ፣ ለእርሱም አንድም ቢጤ የለውም። ይህ እጅግ ጥብቅ መሞከሪያ ከመሆኑ የተነሳ ከእውነተኛው አምላክ በቀር የሚመጥን የለም። ኃያሉን አምላክ ከየትኛውም ምድራዊ ፍጡር በፍጥረተ ዓለም ውስጥ ከሚገኝ ማንኛውም አካል ጋር ገና ማመሳሰል ስንጀምር ነው እሱ አምላክ የመሆኑ ነገር የሚያበቃለት። ወለም የኩን ለሁ ኩፉወን አሐድ፣ የሚመስለው ቢጤ የለውምና። ለምሳሌ አንድ ሰው ኃያሉ አምላክ ከአርኖልድ ሸዋዚንገር 1000 እጥፍ የበለጠ ጠንካራ ነው ቢል አርኖልድ ሸዋዚንገር በዓለም ላይ የመጨረሻ ኃይለኛው ሰው የፍጥረተ ዓለሙ ሰው ሲባል ሰምታችሁ ይሆናል። የሆነ ሰው አምላክ ከአርኖልድ ሸዋዚንገር 1000 እጥፍ ጠንካራ ነው ቢል በዚያችው ቅጽበት አምላክን ከሌላ የዚህ ፍጥረተ ዓለም አካል ወይንም ሰብአዊ ፍጡር አርኖልድ ሸዋዚንገርም ሆነ በደራን ሲንግ ወይም ኪንግ ኮንግ አምላክ ከየትኛውም ምድራዊ ፍጡር ጋር በሺህም ሆነ በሚሊየንስ እናወዳድረው የዚህ አይነት አምላክ የመሆኑ ነገር ያበቃለታል። ወለም የኩን ለሁ ኩፉወን አሐድ፣ እሱን የሚመስል ምንም አይነት ቢጤ የለውምና። ባግዋን ራሽኔሽን ታውቁታላችሁ። ጺም ነበረው። እንደማንኛውም ሰው 2 አይኖች፣ 1 አፍንጫ ነበረው ወዘተ። ስለዚህ አምላክን ከዚህ ዓለም ፍጡር ጋር በመናወዳድርበት ቅጽበት እሱ አምላክ አለመሆኑ ይታወቃል።
ولم يكن له كفوا أحد الله سبحانه وتعالى بقرآن بسورة الإسراء ምዕራፍ 17 አንቀጽ 110 አላህን ጥሩ ወይም አርራህማንን ጥሩ ከሁለቱ ማንኛውንም ብትጠሩ መልካም ነው ለርሱ መልካም ስሞች አሉትና በላቸው ይላል አላህን በየትኛውም ስሞቹ ብትጠሩት ያ ስም ጥሩ ስም መሆን አለበት ሌላ የሱ ያልሆነ ባህሪ ማንነት የሚፈጥር መሆንም የለበትም ያ ስም እሱ ለራሱ ከሰጣቸው ስሞች መካከል መሆንም አለበት ይህ መልእክት በሱረቱል አዕራፍ ምዕራፍ 7 አንቀጽ 18 በሱረቱል ጣሃ ምዕራፍ 20 አንቀጽ 8 በሱረቱል ሐሽር ምዕራፍ 59 አንቀጽ 24 ለአላህ እጅግ ጥሩ ስሞች ብቻ እንደሚገቡት ተገልጿል በሌላ በኩል አብዛኛዎቹ በአምላክ መኖር የማያምኑ ኤቲስቶች በሳይንስ የሚያምኑ ናቸው እነዚህ የመከራከሪያ ነጥቦች ሁሉ ሙሉ በሙሉ ሊያረኳቸው ላይችል ይሆናል ኤቲስቶች ምን እንደሚሉ ታውቃላችሁ ሳይንስ የነገሮች ሁሉ የመጨረሻ ቁንጮ ነው ይላሉ እስቲ ለነዚህ የኤቲስቶች አምላክ የለም ለሚሉ ቡድኖች ስለ አላህ Subhanahu Wa Ta'ala መኖር እናረጋግጥላቸው እኔ አንድ በሳይንስ ብቻ የሚያምን ኤቲስት ሲገጥመኝ መጀመሪያ እንኳን ደስ ያለህ እለዋለሁ በኋላ አንድ ቀላል ጥያቄ አቀርብለታለሁ እንዲህ የሚል አንድ ከዚህ በፊት ከዓለም ህዝብ ማንንም ያላየው መሳሪያ አለ እንበል ይህ ማንንም ያላየው መሳሪያ እፊትህ ቢቀርብልህ ይህ መሳሪያ እንዴት እንደሚሰራ ሊያስረዳህ የሚችል የመጀመሪያው ሰው ማን ይሆናል ብለህ ታስባለህ የሚል ጥያቄ ያ ኤቲስት ትንሽ ካሰበ በኋላ ይህ ከዚህ በፊት ማንንም ያላየው መሳሪያ እንዴት እንደሚሰራ ሊያስረዳኝ የሚችል የመጀመሪያው ሰው መሳሪያውን የፈጠረው የፈለሰፈው ወይንም ያመረተው ወይንም የፈበረከው አካል ነው ሊላችሁ እንደሚችል እገምታለሁ የመሳሪያው ፈጣሪ ሰሪ አምራች ፈልሳፊ ቢላችሁ ያው ተመሳሳይ ነው ያንን ምላሽ በአእምሮአችሁ ያዙት ሌላኛው ምናልባት ለዚሁ ጥያቄ የመሳሪያውን አሰራር ከሰሪው በተጨማሪ ተመራማሪው ሊያውቀው ይችላል ሊላችሁ ይችላል ይህ መልስ ብዙም ባይጠበቅም አሁን ይህንኑ ኤቲስት ሌላ ጥያቄ ጠይቁት ፍጥረተ ዓለማችን እንዴት ተፈጠረች ብላችሁ ጠይቁት እሱም ዩኒቨርስ ከመፈጠሩ በፊት አንዲት ኔቡላ ነበረች ቀጥላ ኔቡላዋ በትልቁ ፍንዳታ ወቅት ተለያይታ ሰፋች ጋላክሲዎችም ከዋክብቶች ጨረቃ ፀሐይና የምንኖርባት መሬትም በዚህ ወቅት ተፈጠሩ ይላችኋል ይህን እሱ the big bang ታላቁ ፍንዳታ ይለዋል ይህን ለፍጥረተ ዓለም መፈጠር ምክንያት የሆነውን ታላቁ አናጊ ፍንዳታ ለማወቅ የቻልከው መች ነበር ብትሉት ምናልባት ከ50 ወይም 40 ዓመታት በፊት ነው ሲላችሁ ይህ እኮ በቁርአን ተጠቅሷል ትሉታላችሁ በቁርአን ሱረቱል አንቢያ ምዕራፍ 21 አንቀጽ 30 ይህ አደንቋሪ ፍንዳታ ወይም ቢግ ባንግ እንዲህ ተገልጿል እነዚያም የካዱት ሰማያትና ምድር የተጣበቁ የነበሩና የለያየናቸው መሆናቸውን አያውቁምን ይላል ለዚህ በሳይንስ ብቻ አምናለሁ ለሚላችሁ ሰው ወይንም አምላክ የለም ለሚላችሁ ሰው ይህ አንተ ቢግ ባንግ ብለህ የምታወራው ነገር በቁርአን ውስጥ በዚህ ሁኔታ ተገልጿል በሉት ታዲያ ይህን ከ1400 ዓመታት በፊት ማን የተናገረው ይመስልሃል ብትሉት ምናልባትም የሆነ ሰው ጽፎት ይሆናል ቢላችሁ አትከራከሩት ሌላ ጥያቄ አስከትሉለት የመሬት ቅርጽ ምን አይነት ነው ብላችሁ ጠይቁት ምክንያቱም በፊት ሰዎች መሬት ጠፍጣፋ ነበረች ብለው ያምኑ እንደነበር ይታወቃል መሬት ጠፍጣፋ እንዳልሆነችና ድቡልቡል መሆኗን በ1579 ዓለምን በመርከብ የዞረው ፍራንሲስ ድሬክ መሬት ጠፍጣፋ ሳትሆን ድቡልቡልና ሞላላ መሆኗን ነው ያረጋገጠው ይላችኋል አሁን ንገሩት ቁርአን
በሱረቱ ናዚያት አንቀጽ 30 ምድርንም ከዚህ በኋላ ዘረጋት ሲል ዶሃ የሚለው ቃል አንደኛ ትርጉሙ መዘርጋትን ሲያመለክት መሬት የተዘረጋች ናትና ሌላው የአረብኛ ፍቺው ዱህያ ከሚለው የአረብኛ ቃል የተገኘ ሲሆን ዱህያ እንቁላል ማለት ነው። ዛሬ መሬት ኳስ አይነት ሙሉ በሙሉ ድቡልቡል ሳትሆን ሞላላ በንፍቀ ክበባት አካባቢ ጠባ ወደ መሃል እየሰፋች የምትሄድ ጂኦስፌሪካል ቅርጽ እንዳላት እናውቃለን። ዲያህ የሚለው የአረብኛ ቃል ከዚህም አልፎ ማንኛውንም አይነት እንቁላል የሚገልጽ ሳይሆን በይበልጥ የሚያገለግለው ለሰጎን እንቁላል ብቻ ነው። የሰጎን እንቁላል ቅርጽ አስተውላችሁ ብትመለከቱት ልክ እንደ መሬት ቅርጽ ሁሉ ጂኦስፌሪካል መሆኑን ትገነዘቡታላችሁ። ቁርአን ከዛሬ 1400 ዓመታት በፊት መሬት በቅርጽ ጂኦስፌሪካል መሆኗን ሲያሳውቀን ማን ይህን የጠቀሰ ይመስልሃል ብትሉት ኤቲስቱ አሃ ነብያችሁ መሐመድ እጅግ ምሁር ሰው ነበር ሊላችሁ ይችላል። አትከራከሩት፣ በጥያቄያችሁ ቀጥሉ። የጨረቃ ብርሃን የራሱ ብርሃን ነው ወይንስ ተባራሪ ብርሃን? ቀደም ብለን የጨረቃ ብርሃን የራሷ ሳይሆን ተባራሪ ብርሃን መሆኑን አውቀናል ይላችኋል። መች ነው ለማወቅ የቻላችሁት? ትናንት ከ50 ዓመታት በፊት ከ200 ዓመታት በፊት ይላችኋል። ቁርአን ይህን ጉዳይ ከ1400 ዓመታት በፊት ቀድሟችሁ ጠቅሶታል በሉት። በሱረቱል ፉርቃን ምዕራፍ 25 አንቀጽ 61 ያ በሰማይ ቡሩጆችን ያደረገና በእርሷም አንጸባራቂን ፀሐይ አብሪ ጨረቃንም ያደረገ ጌታ ክብሩ በጣም ላቀ ይላል። በአረብኛ ለፀሐይ የተጠቀመው ቃል ሸምስ የሚል ሲሆን ትርጉሙ ብርሃኗ ሲራጀ ወሃጃ ማለትም ችቦ ወይንም የሚፋጅ ፋኖስን የሚወክል አባባል ነው። ጨረቃን ለመግለጽ የዋለው ቃል ቀመር፣ ብርሃን ለመግለጽ የዋሉት ቃላቶች ጨረቃን ለመግለጽ የዋለው ቃል ቀመር፣ ብርሃንን ለመግለጽ የዋሉት ቃላቶች ሙኒር የተዋሰ ብርሃን፣ ኑር ተባራሪ ብርሃን የሚሉ ቃላቶች ናቸው። አንድም ቦታ የጨረቃ ብርሃንን ለመግለጽ ሲራጀ ወሃጀ የሚል አባባል ጥቅም ላይ ውሎ አያውቅም። ሙኒር ወይም ኑር የሚዋስ ወይንም ተባራሪ ብርሃን በሚለው ነው ሁልጊዜ የሚገልጸው። ከ1400 ዓመታት በፊት ታዲያ ይህንን በቁርአን ውስጥ ማን ይጠቅስ ነበር? ኤቲስቱ ትንሽ ቆም ብሎ ሊያስብ ይችላል። ምላሹን ግን አትጠብቁ። በጥያቄያችሁና ገለጻችሁ ግፉበት። በትምህርት ቤት እንደተማርነው ፀሐይ በህዋ ውስጥ የምትዞር ቢሆንም በምትዞርበት ጊዜ አንዴ የሄደችበትን እንደማትደግም እናውቃለን። ቁርአን በሱረቱል አንቢያ ምዕራፍ 21 አንቀጽ 33 هو الذي خلق والليل والنهار እነርሱም ሌሊትንና ቀንን والشمس والقمر ፀሐይንና ጨረቃንም የፈጠረው ሁሉም በፈለካቸው በመዞሪያቸው ውስጥ ይዋኛሉ ይለናል። የስበሁን የሚለው የአረብኛ ቃል በእንቅስቃሴ ላይ የሚገኝ ተንቀሳቃሽ አካል የሚገልጽ ነው። ስለ የሰማይ አካላት ብናወራ ፀሐይና ጨረቃም በምህዋራቸው ላይ ከመዞራቸው በተጨማሪ በራሳቸው ዛቢያ ላይ እንደሚሽከረከሩ ይታወቃል። የዛሬው ሳይንስ እንደሚነግረን ፀሐይ በራሷ ዛቢያ ላይ አንዲት ዙር ለማጠናቀቅ በግምት 25 ቀናት እንደሚፈጅባት ይገልጻል። አስቡት እንግዲህ በትምህርት ቤት እኔ ፀሐይ ቋሚ መሆኗን ከሳይንስ መጽሐፍ ያነበብኩትን ቁርአን ግን ፀሐይ እንደምትዞር ከ1400 ዓመታት በፊት ግልጽ ሲያደርግ ዛሬ ሳይንስ የፀሐይን መዞር ተቀብሎ የትምህርቱ አካል አድርጎታል። እኔ ትምህርት ቤት የጨረስኩት በ1982 ነበር። ማን ነው ይህን ሳይንሳዊ እውነታ በዚያን ዘመን መናገር የሚችለው ብትሉት ኤቲስቱ ያው አፉን ነው የሚይዘው። አንዳንድ ተቺዎች ይህ የሚገርም አይደለም፣ ቁርአን ስለ አስትሮኖሚ የሚያወራው በዘመኑ
አረቦች በአስትሮኖሚ የላቀ ዕውቀት ስለነበራቸው ነው ሲሉ ይደመጣሉ። አረቦች በአስትሮኖሚ ዘርፍ የላቀ ዕውቀት እንደነበራቸው እኔም እስማማለሁ። እነዚህን ሰዎች ልናስታውሳቸው የሚገባው ጉዳይ ግን አረቦች በአስትሮኖሚው ዘርፍ የላቀ ደረጃ ላይ የደረሱት ቁርአን ከወረደ ከአንድ ምዕተ ዓመት በኋላ መሆኑን ነው። ከቁርአን ተማሩ እንጂ ቁርአን ከነሱ የወሰደው አንዳች ነገር የለም። የተገላቢጦች ነው። በሃይድሮሎጂ ጥናት ዘርፍ ኤቲስቱን ስለ ውሃ ዝውውር ዑደት ብትጠይቁት ውሃ ከውቅያኖስ ተኖ ደመናዎችን እንደሚሰራ ደመናዎች ከብደው ዝናብ እንደሚሆኑ ይነግራቸዋል። ይህን መቼ ነው ለማወቅ የቻልከው ብትሉት በ1580 ዓመተ ልደት ስፐርስ ፋላሲ ለመጀመሪያ ጊዜ ስለ ውሃ ዑደት ከተናገረበት ጊዜ ጀምሮ ይላቸዋል። ልብ አድርጉ፣ በ1580 መሆኑን። ይህን ከጥቂት መቶ ዓመታት በፊት የተደረሰበትን ዕውቀት ከ1400 ዓመታት በፊት ቁርአን ውሃ ከውቅያኖስ ተኖ የተነነው ደመናው ዝናብ ሆኖ ወደ መሬት እንደሚወርድ ገልጿል። በዚህም የውሃ ዑደት እንደሚጠናቀቅ ቁርአን በተለያዩ ቦታዎች አብራርቷል። ሱረቱ ዙሙር ምዕራፍ 39 አንቀጽ 21፣ በሱረቱ ሩም ምዕራፍ 30 አንቀጽ 24፣ በሱረቱ ሂጅር ምዕራፍ 50 አንቀጽ 22፣ በሱረቱ ሙእሚኑን ምዕራፍ 23 አንቀጽ 18፣ በሱረቱ ሩም ምዕራፍ 30 አንቀጽ 48፣ በሱረቱ ኑር ምዕራፍ 24 አንቀጽ 43፣ በሱረቱ ነባ ምዕራፍ 78 ከአንቀጽ 12 እስከ 14፣ በሱረቱ አዕራፍ አንቀጽ 57፣ በሱረቱ ራዕድ ምዕራፍ 13 አንቀጽ 17፣ በሱረቱ ፉርቃን አንቀጽ 48 እና 49፣ በሱረቱ ያሲን ምዕራፍ 36 አንቀጽ 34፣ በሱረቱ ፋጢር ምዕራፍ 35 አንቀጽ 9፣ በሱረቱ ጃሺያ ምዕራፍ 45 አንቀጽ 5፣ በሱረቱ ቃፍ ምዕራፍ 50 አንቀጽ 9 እና 10፣ በሱረቱ ዋቂያ ምዕራፍ 56 አንቀጽ 67 እስከ 70፣ በሱረቱ ጣሪቅ ምዕራፍ 6 አንቀጽ 11 እያልኩኝ ስለ ውሃ ዑደት ብቻ የሚያወሩ የቁርአን አንቀጾችን በመዘርዘር መቀጠል ይችላል። ቁርአን ስለ ውሃ ዑደት በስፋትና በዝርዝር ይናገራል። ስለዚህ ጉዳይ ከ1400 ዓመታት በፊት ማን መናገር ይችል ነበር? ከኤቲስቱ ምላሽ ባታገኙ አትጨነቁ፣ ግፉበት። ቁርአን ስለ ጂኦሎጂ ወይም የከርሰ ምድር ሳይንስም ይናገራል። ጂኦሎጂስት የመሬት ጥልቀት እስከ መሃሏ ድረስ 3750 ማይል እንደሆነና ወደ ውስጥ በተዘለቀ ቁጥር ውስጣዊ ሙቀት እየጨመረና በፈሳሽ አለት እየተተካ እንደሚሄድ፣ ከላይ ያለው ከ1 እስከ 20 ማይሎች ውፍረት ያለው ግን አለታም ስስ ንጣፍ መሆኑን፣ ይኸው ሁኔታው ለመንቀጥቀጥ እንደሚያጋልጣት፣ የመታጠፍ ክስተትም ለተራራዎች መፈጠርና መሬትን ከመንቀጥቀጥ ለመጠበቅ እና ለማረጋጋት ተራሮች የሚጫወቱት ሚናን ይገልጻል። አላህ እነዚህን ነገሮች በቁርአን ከማንም ቀድሞ ተናግሯል። በሱረቱ ናዚያት ምዕራፍ 79 ከአንቀጽ 30 እስከ 32 ምድርንም ከዚህ በኋላ ዘረጋት፣ ጋራዎችንም አደላደላቸው። ተራራዎች እንደ ድንኳን ችካሎች ያገለግላሉ። ዛሬ ሳይንስ በዚህ ተስማምቷል። ይኸው ጉዳይ በሱረቱል አንቢያ ምዕራፍ 21 አንቀጽ 31 ተገልጿል። በምድርም ውስጥ በእነሱ እንድታረገርግ ጋራዎችን አደረግን ይላል። በኦሽኖሎጂ ወይም የውቅያኖስ ጥናት ዘርፍ ቀደም ተብሎ የምናውቀው ሁለት አይነት ውሃዎች እንዳሉ ነው፣ ጨዋማና ጨዋማ ያልሆነ። ቁርአን ግን በሱረቱል ፉርቃን ምዕራፍ 25 አንቀጽ 53 እርሱም ያ ሁለቱን ባህሮች አጎራብቶ የለቀቀ ነው፣ ይህ ጥምን የሚቆርጥ ጣፋጭ ነው፣ ይህም የሚመረግግ ጨው ነው፣ በመካከላቸውም ከመቀላቀል መለያንና የተከለለን ክልል ያደረገ ነው የሚል አለ። በመካከላቸውም ሁለት የውሃ አይነቶች እንዳሉ እናውቃለን። ግን በሁለቱ መካከል መለያንና የተከለለን ክልል ሲል ምን ማለቱ ነው? ዛሬ አንዱ ውሃ ወደ ሌላው የውሃ አካል ሲፈስ የራሱን ይዘቶች በመቀየር ከሌላኛው ውሃ ጋር ሳይዋሃድ
በሚስማማ መልኩ ብቻ እንደሚደባለቅ ከዚሁ ዘርፍ ጥናት መረዳት ችለናል። ሁለቱ የውሃ አካሎች የሚገናኙበትና ከመደባለቃቸው በፊት ይዘታቸውን የማያስተካክሉበት በቁርአን የተከለለን ክልል ወይም በርዘኽ የሚባል ክልል መኖሩን ቁርአን ከ1400 ምዕተ ዓመታት በፊት ተናግሯቸዋል። ቁርአን ስለ ባዮሎጂ ይናገራል። በሱረቱል አንቢያ ምዕራፍ 21 አንቀጽ 30 እነዚያም የካዱት ሰማያትና ምድር የተጣበቁ የነበሩና የለያየናቸው መሆናቸውን አውቁምን? ሕያው የሆነንም ነገር ሁሉ ከውሃ ፈጠርን አያምኑምን? ይላል። በዚያ ዘመን በዚያ ጭው ያለ የአረቢያ በረሃ ውስጥ ነገሮች ሁሉ ከውሃ መፈጠራቸውን የሚያምንና የሚቀበል ማን ይኖር ነበር? ዛሬ ሳይንስ እያንዳንዱ ህይወት ያለው ነገር ከውሃ መፈጠሩን ይነግረናል። አንድ ቲዮሪ አለ በሳይንስ የፕሮባቢሊቲ ወይም የእድል የሚባል